የዓለምን ካርታ ስትገልጡ በሰፊው የፓሲፊክ ውቅያኖስ ውስጥ ጥቃቅን ነጥቦች የመሰሉ ለማየት የሚያዳግቱ የ33 ትንንሽ ደሴቶች ስብስብ የሆነች ሀገር ትመለከታላችሁ። ነገር ግን ለ130,000 ዜጎቿ ይህች ሀገር ተራ ደሴት አይደለችም። ለእነርሱ ቴማውሪ፣ ቴራኦያኦና ቴታቦሞአ ናት። በእነርሱ ቋንቋ ጤና፣ ሰላምና ብልጽግናቸው ናት እንደማለት ነው። ዛሬ ወደ ኪሪባስ ደሴቶች እንጓዛለን። ለሀገራቸው ስላላቸው ፍቅር፣ ስለ ልዩ መገለጫቸው እንዲሁም የዓለምን ትኩረት መሳብ ስለጀመረውና ከምድረ ገጽ የምትጠፋ የመጀመሪያዋ ሀገር ሊያደርጋት ስለተቃረበው የባህር ከፍታ መጨመር እናውቃለን። ይፋዊ ስሟ የኪሪባስ ሪፐብሊክ ይባላል። በኦሺኒያ ቀጠና የምትገኝ በሰፊው የፓሲፊክ ውቅያኖስ የተከበበች የ33 ጥቃቅን ደሴቶች ስብስብ የሆነች ሀገር ናት። ከነዚህ 33 ደሴቶች ግን ሰዎች የሚኖሩት በ22ቱ ደሴቶች ብቻ ነው። ኪሪባስ በብዙ ነገሯ ልዩ ናት። በአራቱም የዓለም ንፍቀ ክበቦች ውስጥ የምትገኝ ብቸኛዋ የዓለማችን ሀገር ናት። የአውሮፓውያኑ አዲስ ዓመት ሁሌም ቀድሞ የሚገባው በኪሪባስ በኩል ነው። በዚህም ሚሊኒየምን በመቀበል ቀዳሚዋ የዓለማችን ሀገር ሆናለች። ለቀጣዩ ሚሊኒየም የመድረሷ ነገር ግን የማይታሰብ እየሆነ ነው። ካሁን በኋላ እነዚህ ሁሉ መገለጫዎቿ ታሪክ ሊሆኑ ይመስላል። ምክንያቱም ኪሪባስ ከምድረ ገጽ የምትጠፋ የመጀመሪያዋ ሀገር ለመሆን ተቃርባለችና። ለዚህ ደግሞ ምክንያቱ አሳሳቢው የአየር ንብረት ለውጥ ነው። እንዴት በቀላሉ አንድ ሀገር ከመኖር ወደ አለመኖር ይለወጣል ትሉ ይሆናል። የአደጋውን አስከፊነት ለመረዳት መጀመሪያ ሕይወታቸውን መረዳት ያስፈልጋል። እዚህ ሕይወት በባህር ላይ የተመሠረተ ነው። በዋና ከተማዋ ደቡብ ታራዋ የመሬቱ ክፍል በጣም ጠባብ በመሆኑ በመንገድ መሃል በሁለቱም አቅጣጫ ጥልቁን የፓሲፊክ ውቅያኖስ ማየት ይቻላል። አብዛኛው መሬቷ ከባህር ጠለል በላይ ከ2 ሜትር ያነሰ ከፍታ ብቻ ያለው ነው። እናም ባህሩ ወደ እነርሱ እየቀረበ በመጣ ቁጥር ወደ ውስጥ የሚሸሹበት መሬት የላቸውም። በሂደት የመገናኛ መንገዶቻቸው በውሃ ተሸፍነዋል። መኖሪያ ቤቶቻቸውም በውሃ እየተከበቡ ወጥቶ ለመሄድ ጀልባ ለመጠቀም እየተገደዱ ነው። አሁን የዚያች ሀገር ሰዎች ግራ እስኪጋቡ ድረስ የውሃው ከፍታ በፍጥነት እየጨመረ መሬታቸውን ሸፍኖ እየጨረሰው ነው። የውሃው ከፍታ መጨመር በኪሪባስ ያለውን የተፈጥሮ ሥርዓት እየቀየረው ነው። የምግብ ዋስትናቸው መሠረት የባህር እንስሳትና ኮኮናት ናቸው። የኮኮናት ዛፎች በእያንዳንዱ ደሴት ላይ ጎልተው የሚታዩ የሀገሪቱ ገጽታ መገለጫዎች ናቸው። እነዚህ ዛፎች ከባህር ከሚገኙ ምርቶች ጋር በመሆን በተለይም ለገጠሩ ማህበረሰብ ዋነኛ የምግብ ምንጭ ናቸው። ለምግብነት የሚውለውም የኮኮናት ፍሬው ብቻ ሳይሆን ከዛፉ የሚቀዳው ፈሳሽም ጭምር ነው። ይህ ተቀርቶ የሚሰበሰበው ፈሳሽ እነርሱ ቶዲ ይሉታል። ለምግብ ዝግጅትና እንደ ጣፋጭ መጠጥም የሚያገለግል ነው። ሲብላላ ደግሞ የሚያሰክር መጠጥም ይሆናል። አሁን ግን ምግባቸውንም እየተነጠቁ ነው። ለደሴቶቹ ሕልውና ወሳኝ የሆነው የመሬት ውስጥ ንጹሕ ውሃ በጨው እየተበከለ በመሆኑ የዝናብ ውሃ አጠራቅመው ለመጠጣት እየተገደዱ ነው። የባህር ጠለል ከፍታው ሲጨምር ጨዋማው ውሃ ወደ መሬት ውስጥ እየሰረገ በመሄዱ የኮኮናት ዛፎችንና የግብርና ምርቶቻቸውንም እየገደለባቸው ነው። የባህር ዳርቻዎችን ሕልውና መጠበቅ ለኪሪባስ ዜጎች ቅድሚያ የሚሰጠው ብሔራዊ ጉዳይ ሆኗል። ነገር ግን ወጥ የሆነ አሰራር አልተዘረጋላቸውም። መንግሥት ያለበት የበጀት እጥረትም ዘላቂ መሠረተ ልማት ለመገንባት አላስቻለውም። እናም ሁሉም እንደየአቅሙ በግንብም በአሸዋ በተሞሉ ማዳበሪያዎችም ቤቱን በውሃ ከመጥለቅለቅ ለመታደግ አጥር ያቆማል። በ21ኛው ክፍለ ዘመን ኪሪባስ የአየር ንብረት ለውጥ ሰለባ ከሆኑት መካከል ቀዳሚዋ ሆና ቆይታለች። ይህን ተከትሎም የቀድሞ ፕሬዝደንቷ አኖቴቶንግ በክብር መሰደድ የሚለውን ሐሳብ በፖሊሲ ያስደግፈው አስተዋወቁ። ይህም ሳንገደድ በፍላጎት በጊዜ ወደ መረጥነው ሀገር ሄደን እንኑር የሚል ሐሳብን የያዘ ነው። ከዚህም በተጨማሪ በ2014 በፊጂ ሁለተኛው ትልቅ ደሴት ቫኑአሌቩ ላይ
2400 ሄክታር መሬት በመንግስት እንዲገዛ ተደርጓል። ይህም ለምግብ ዋስትና ብቻ ሳይሆን ለጠቅላላው ሕዝብ የክፉ ቀን መጠለያ እንዲሆን ታስቦ ነው። የሀገሬው ዜጎች ግን ይህን ተቃወሙት። እኛ የአየር ንብረት ለውጥ ስደተኞች መባል አንፈልግም። ያ የሽንፈት ቃል ነው። ሕዝባችን የተማረና ክህሎት ያለው እንዲሆን እንፈልጋለን። መሄድ ካለብንም እንደ ተጎጂ ሳይሆን እንደ ተፈላጊ ዜጋ ክህሎት ይዘን ነው መሄድ የምንፈልገው ሲሉ ተቃወሙት። እንደ ቴሬአ ያሉ ሰዎች ከመሬታችን ከተነሳን ማንነታችንም አብሮ ይረሳል የሚል ስጋት አላቸው። ይህ ግን ለኢዮዋና ቴቴውና ለቤተሰቡ በቂ ምክንያት አይደለም። 2014 ላይ ዓለም ስለ ኪሪባስ በቅጡ እንዲሰማ መነሻ የሆነው ይህ ቤተሰብ ነው። ልክ እንደ ፖለቲካና እንደ ኢኮኖሚ ጥገኝነት ጥያቄ ሁሉ የአየር ንብረት ለውጥ ጥገኝነት የሚል ቃል የተሰማውም ያኔ ነበር። የኢዮዋና ቴቴው ቤተሰብ ወደ ኒውዚላንድ በማምራት የመጀመሪያው የአየር ንብረት ለውጥ ጥገኝነት ጠያቂ ሆነ። ከዓመት በኋላ የኒውዚላንድ መንግሥት የኢዮዋና ቴቴውን ቤተሰብ ጥያቄ ውድቅ በማድረግ ወደ ሀገራቸው መለሳቸው። ይህም ከባድ ድንጋጤ ላይ ጣላቸው። እርሱም ሆኑ ባለቤቱ ግን አሁንም ቢሆን በኪሪባስ መኖር ምርጫቸው አይደለም። የዜጎቹን ከሀገራችን መሄድ አንፈልግም የሚል አቋም ያየው የኪሪባስ መንግሥት በክብር መሰደድ የሚለውን ስልት ባሉበት መላ መፈለግ ወደሚል ቀይሯል። ይህም በተቻለ አቅም ደሴቶቹን በውሃ ከመዋጥ ለመታደግ የመጣር ዕቅድ ነው። አሁን ደሴቶቹን ከባህሩ ለመከላከል ግዙፍ ግንቦችን በመገንባት ማንግሮቭ ዛፎችን በመትከልና የመሬቱን ከፍታ በመጨመር ሥራዎች ላይ ትኩረት ተደርጓል። ነገር ግን የታቀዱት ፕሮጀክቶች እጅግ ውድ ናቸው። ኪሪባስን እስከ ቀጣዩ ሚሊኒየም ለማቆየት በየዓመቱ ከሀገሪቱ አጠቃላይ ገቢ ከ25 በመቶ በላይ ሊጠይቅ ይችላል ተብሏል። በዚች ደሃ ሀገር አቅም ግን ይህን ማሰብ ከባድ ፈተና ይመስላል። በውሃ አካል መጨመር ምክንያት የህልውና አደጋ ውስጥ የገቡ ሀገራት ጥቂት አይደሉም። በዙሪያዋ ያሉ ደሴት ሀገራትም ተመሳሳይ ችግር ላይ ቢሆኑም ኪሪባስ ግን በአየር ንብረት ለውጥ ምክንያት ከምድረ ገጽ የጠፋች የመጀመሪያዋ ሀገር ለመባል እየተቃረበች ነው። ምናልባትም በመጪዎቹ 50 ዓመታት ሙሉ በሙሉ በውሃ ትሸፈናለች ተብሎ ተተንብዮአል። አሁንም ግን በባህላዊ የመሰብሰቢያ አዳራሾቻቸው ማንኤባ ሽማግሌዎች ታሪኮችን ያስተምራሉ። ከ3000 ዓመታት ታሪካቸው ጋር የሚያያይዛቸው የባህል ሀብታቸው የፍሪጌት ዳንስም አልተቋረጠም። ወጣቶቻቸውም ባህልና እሴቶቻቸውን እንደጠበቁ እየኖሩ ነው። ምድራችን እናታችን ናት። አባቶቻችን የተቀበሩት እዚህ ነው። ወደ አውስትራሊያ ወይም ኒውዚላንድ ብንሄድ እኛ ተራ ከተሜዎች ነን፣ እዚህ ግን የባህሩ ባለቤቶች ነን ይላሉ የኪሪባስ ሰዎች ስለ ሀገራቸው ፍቅር ሲናገሩ። እዚህ ትልቅ የፍትህ መዛባት ይታያል። ኪሪባስ ለዓለም የአየር ንብረት ለውጥ የምታበረክተው ምንም አይነት አስተዋጽኦ ባይኖርም ከባድ ዋጋ በመክፈል ግን ግንባር ቀደም ሆናለች። የባህር ከፍታ በመጨመሩ ውሃው መንገዶችን እያጥለቀለቀ መንደሮችን ለሁለት እየከፈለ ነው። ቤቶች እንደ ጀልባ በውሃው መሃል ቆመው ይታያሉ። ሕፃናት በጎርፍ ውሃው ውስጥ ይጫወታሉ። እግሮቻቸው ዛሬ የቆሙበት መሬት ግን ቀስ በቀስ ድጋሚ የማይቆሙበት እየሆነ ነው። ያም ቢሆን ተስፋ መቁረጥ አይፈልጉም። በታራዋ ባህር ላይ ፀሐይ ስትጠልቅ ሰማዩ በሚያምር ብርቱካናማ ቀለም ይሞላል። የኪሪባስ ሕዝብም መኖሩን፣ ባህላዊ ሥርዓቶቹን መከወኑንና ተስፋ ማድረጉን ቀጥሏል። ሞገዱ ቢያይልም መንፈሳቸው ግን አሁንም ከባህሩ ጠለል በላይ ከፍ ብሎ ይታያል። በኪሪባስ ባህላዊ የመሰብሰቢያ አዳራሻቸው ማንኤባ ከሕንፃም በላይ ነው። የሕዝቡ የጋራ ጥንካሬ መገለጫ ነው። በአንድነት ሲቆሙ ጸንቶ መቆም ቀላል ይሆናል የሚለው ማሳያ ነው ይላሉ። ከሕፃናት ጀምሮ እስከ ትልልቆቹ ሰዎች ስለ አየር ንብረት ለውጥ በባህላዊ ጨዋታቸው ውስጥ አካቶ ማዜም የዕለት ተዕለት ውሏቸው አካል ነው።